አብርሽና ሄርሜላ በአዲስ ነገር ብቅ ብለዋል። ትላንትና አብርሃም የደበቀው ሚስጥር በየሚዲያው ፈንድቶ በየሚዲያው ቪዲዮ እየሰራበት ይገኛል። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የሌላ ግሮስ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለው በአዲስ ቪዲዮ መጣሁላችሁ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ለብዙ ሰው ተደራሽነት እንዲኖረው በአክብሮትና በትህትና ጠይቃለሁ። ሀሳብ አስተያየታችሁ የምታርሙኝ ከሆነ በኮሜንት አሳውቁኝ፣ እጠብቃለሁኝ። እና ደግሞ እጅግ በጣም ብዙ ሰው የአነጋገረው ቪዲዮ ወይም ደግሞ እጅግ በጣም የሚያነጋግረው በየሚዲያው እየተለቀቀው ቪዲዮ አለ። ትልቁም ትንሹም ሄርሜላና አብርሃም አንድ ላይ ነው እየተዝናኑ ያሉት። ይሄ ደግሞ ለሩታ ተደብቆባት ነው እያላችሁ አንዳንድ እህቶች የአብርሃም ፎቶ አቀናብረው የአብርሽ ፎቶ አቀናብረው አንድ ላይ ናቸው ከሄርሜላ ጋር መቼም አይለያዩም እያላችሁ የእነሱን ቪዲዮ በኤአይ እያቀናበራችሁ እያመጣችሁ ይገኛል። ነገር ግን አብርሃም ትላንትና የተናገረው ነገር እኔ ላስታውሳችሁ። አብርሃም እኔ ማንም ሰው አልፈልግም፣ ነገር ግን ራሴን ዘና ለማድረግና ራሴን ቁም ብዬ ለማሰብ እንዲረዳኝ ከ2 ቀን እስከ 3 ቀን ባለሁን ተዝናንቼ ራሴን ፍሬ አድርጌ እመለሳለሁ ነው ያላት ሩታን ማለት ነው። እንደዚህ አቅፏት ነበር የሸኘችው። ስለዛ ልጄን አደራ ነው ያላት እና ደግሞ ከሄርሜላ ጋር ነው ብዬ አልገምትም። ይሄ ነገር ከሆነ ደግሞ አስደንጋጭ ነገር ነው፣ አስደንጋጭ ተግባር ነው። ምክንያቱም እኛ አብርሃምና ሄርሜላ አንድ ላይ ሊሆኑ ደስ ይለናል። ነገር ግን በጎን አብዛኛው ሰው አንቺ የተረገምሽ፣ አንቺ የተበላሽ፣ አንቺ እንደዚህ የሆንሽ ለምንድነው ከአብርሃም ህይወት ወጥተሽ የልጁን ህይወት የማያሳድግበት? ለምን ልጁን አላባት ሊያድግ የፈረድሽበት? አንቺ እናት መሆን አይገባሽም ብላችሁ አንዳንድ ተግባራዊ ያልሆነ ነገር በጣም እንትን እያለ ይገኛል። እና ደግሞ እኔ የማውቀው ነገር ወይም ደግሞ ያየሁትም ነገር የሰማሁትም ነገር የለም ስለ እርግዝናዋ፣ ስለ ሄርሜላ። ከዚህ በፊት እንደሰማችሁትም እናንተም እንደሰማችሁት እኛም እንዳየነው አርግዣለሁ ካለች ወደ 4 ወር ነው ወደ 3 ወር ተጉዟል። ነገር ግን ምንም አይነት ነገር የለም እስካሁን እያላችሁ አንዳንድ እህቶች እየጠየቃችሁ ይገኛል። እኔ በነገራችን ላይ ሪፖርት የተደረገ ነገር ሄርሜላ የምትለቀው ነገር ሩታ የምትለቀው ወይም አብርሃም የሚለቀው ነገር ልከታተልና እዚህ ጋር አምጥቼ ልስራበት እንጂ እኔ የሄርሜላን ቁጥርም የሄርሜላን ጓደኛም አይደለሁም። ነገር ግን ቲክቶክ ላይ ፍሬንዴ ናት። ነገር ግን አትመልስም፣ ብጽፍ ምን ብል አትመልስም ማለት ነው። ስለማትመልስ ልናገርም ልጠይቅም ስለማልፈልግ እኔ በቃ ዝም አልኩኝ ማለት ነው። ስለዛ እኔ ህይወቷን ስለ ራሷ ህይወት ራሷን እንጂ የምታውቀው እኔ አላቅላትም ባይ ነኝ። ስለዛ የራሴን ህይወት ሳልመራ የሰውን ህይወት አንተ እንደዚህ ነህ፣ አንተ እንደዚህ ነህ፣ አንተ እንደዚህ ነህ፣ አንተ እንደዚህ ነሽ ልል ለኔ እንትን አይለኝም። ለምን አይመለከተኝም ማለት ነው። ብትዋሸው ለአብርሃም ብትዋሸው ለኦዲየንሷቿ ነው እንጂ ለኛ ነው እንጂ ለራሷ ህሊና ብላ እውነት በልጅ የሚቀለድ አይደለም። ብዙ ነገር አደጋም አጋጥመዋታል። በዛም አጋጣሚ ወርዷል አልወርድም አልተባለም። ስለዛ እኛ ማየት ያለብን መጠበቅ ብቻ ነው ባይነኝ። እኔ ደግሞ የመጣሁበት ጉዳይ እጅግ በጣም ያናድደኝ ጉዳይ ማለት ነው ውዶችዬ፣ የሰው ክፋት ለምን ትመኛላችሁ? አሁን ትላንትና እኔ እንደሰማሁት አብርሃም ብቻዬን ሊሄድ ነው፣ ብቻዬን ልዝናና ነው፣ ራሴን ረጋ ለማድረግ ነው፣ ራሴን ቆም ብዬ ለማሰብ ነው ምናምን ነው ያለው። እና አብርሃምና ሄርሜላ አንድ ላይ ናቸው ብዬ አልገምትም በበኩሌ ማለት ነው። እናንተ እንደምስላችሁ ማድረግ ወይም ደግሞ መስማት ትችላላችሁ ባይ ነኝ። ለማንኛውም ውዶችዬ፣ ማሮችዬ፣ ፍቅሮችዬ እንሻላ በሌላ ቪዲዮ መጣለሁኝ። ሀሳብ አስተያየታችሁ ደግሞ ኮሜንት ስር ማስቀመጥ እንዳትረሱ። በአዲስ ነገር ብቅ እላለሁኝ። ይሄንን ያየሁት ነገር ደግሞ አይቼ ዝም ብዬ ማለፍ አልቻልኩም። አንድ ላይ ናቸው ከሄርሜላ ጋር እና ከአብርሃም ጋር አብረው ከሀገር ወጥተው እየተዝናኑ ነው ምናምን፣ ሚስቱ ይዞ ምናምን እያሉ ነው። ነገር ግን እሱ እንደፈለገው ማድረግ የራሱን ህይወት ራሱ መወሰን እንዳለበት ሁሉ እኛ አይመለከተንም ባይ እኔ በበኩሌ ማለት ነው። እና ግን ያልሆነው ነገር ሆኖ ብለው ሲሰሩ በጣም ነው የሚያናድዱኝ እኔ ወላይ አንዳንድ ዩቲዩበሮች ማለት ነው ሀቂቃ ነው የምላቸው። እኔ ያልሆነ ነገር ሆኗል ብለው ሲናገሩ በጣም ነው የሚከፋኝ። ለምን
በዛ መሀል ሩታ አለች፣ ልዑል አለ። እኔ በሁለቱም ጎን ልወጣ ነው። እኔ አብርሃም ነው የምደግፈው። ምክንያቱም እኔ ልጅ አለኝ። ልጅ ደግሞ አላባት ደግ ብዬ አልፈርድም። ደግሞ አትፍረዱ፣ ይፈረድባቸዋል። እና ደግሞ ብዙ ጊዜ ሩታ ላይ ብዙ ጊዜ ትኩረታችሁ ሩታ ላይ ነው እና ስህተተኛ የሚሰራው አብርሃም ነው እንጂ ሩታም ወይም ሄርሜላ አይደሉም ማለት ነው። ውዶች በሌላ ቪዲዮ ብቅ እላለሁኝ። ይህ ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ አትርሱ። በጣም ነው የምወዳችሁ ማከብሯችሁ፣ ክበሩልኝ። እኔ ደግሞ ቪዲዮ አለቀቅሽ ማለችኝ የሆነች ልጅ ማለት ነው። ያው በሰዓት ያለቀኩኝም ዛሬ ስለዛ ስለሆነ መሰለኝ። ወይኔ ቪዲዮ አልለቀቅሽም ላይሎዬ ምናምን አለች። የኔ ውዶች በጣም ነው የማመሰግነው። ሀቂቃ በቃ በሌላ ቪዲዮ እመጣለሁኝ። ክበሩልኝ፣ እወዳችኋለሁ።